6 ወር በፊት ነው። ይሄንን ሪካርድ ስሙት። አንቾ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? ሁሉ ሰላም ነው አይደል? እኔ በጣም ደስ ብሎኛል። አንቺ የምታነሻቸው ጥያቄዎች መሰረታዊ የሆኑ ጥያቄዎች ናቸው። ነገር ግን መልስ የሌላቸው ሊመልሷቸው የማይችሏቸው ጥያቄዎች ናቸው። ስለዚህ ያ ህብረት ሰው የፈጠረው ህብረት እንደሆነ የምታወቀው 1001 ዶክትሪን አለ፣ 1001 አቅጣጫ አለ። ሰዎች በተለያየ አቅጣጫ ነው የሚሄዱት። አንድ አይነት የሆነ ትምህርት የሌለበት ሰዎች በራሳቸው ፍልስፍና የፈጠሩት ህብረት ስለሆነ ከዛ ህብረት እንድትወጪ ነው እኔ የምመክርሽ። በእውነት ከዛ ህብረት እንድትወጪ ወደ ቅዱሳን ህብረት ጌታ ወደ መሰረተው ህብረት ብትመጪ። አሁን አገልጋይ ደምረው በቃ ዛሬ ስግደት ላይ የነበረው እና ከዛ ህብረት ውጪ ምን አዳረቀሽ አንቺ? ሶሪ ተዘግቶ ነው ስልክ አንዴ። ይሄ በነ ሉተር በሪፎርመሮች ነው የተመሰረተው ፕሮቴስታንቲዝም። ፕሮቴስታንቲዝም ፕሮቴስት ማድረግ ነው፣ ሌላ ትርጉም የለው። ፕሮቴስት ማድረግ ነው፣ መቃወም ነው። ምን ነው እዛ ካቶሊክ ቤተክርስቲያን ውስጥ የነበሩትን ስህተቶች ነው ይባላል። እዛ ካቶሊክ ቤተክርስቲያን ውስጥ ስህተት ከነበረ ወደ ትክክለኛው ቤተክርስቲያን ነበር መሄድ የነበረባቸው እነ ሉተር። ነገር ግን አዲስ ሃይማኖት ነው የፈጠሩት። አዲስ ተቋም ነው የመሰረቱት። አዲስ ህብረት ነው የመሰረቱት። ያ ደግሞ ጌታ የመሰረተው ቤተክርስቲያን አይደለም። ጌታ የመሰረታት አንድ የተመሰረተችው ህብረት አለች። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነይ ሀንቸው አብረን ጌታን እናመልካለን እዛ። ከዛ ከአንድ ወር በኋላ ትልቅ የጥያቄ ምልክት አድርጎ ሀንቾ አትመጭም ብሎ ደግሞ ይላከልኛል። እኔ ምንም መልስ አልሰጠሁትም ማለት ነው። ለመጨረሻ ጊዜ ልድገመውና ከዛ እኔ እንትን ልበል